ከማጣመም አታርፍምን ይላል የእግዚአብሔር ቃል ሲናገር አታርፍምን አንተ ከማጣመም ጠማማ የሆነ የእግዚአብሔርን መልክ የሚከለክል የእግዚአብሔርን ውበት የሚከለክል የእግዚአብሔርን መንግስትና የእግዚአብሔርን ውበት የእግዚአብሔርን አገዛዝ ሊያገዝፍ የወጣ ዓላማ ይዞ የወጣ በስህተት የወጣ ጽድቅን የሚያጣምም የቀናውን የጌታን መንገድ የሚያጣምም ጠማማ ተቀድሟል። ይህም የተቀደመው እግዚአብሔር በሰው ልጅ ህይወት ላይ ያኔ ባቀደው እቅድ መሰረት የሰው ልጅ በኃጢአት ምክንያት ካለበት ቢከወልልም የእግዚአብሔር መልክ ቢጠፋበትም ውበት ቢጠፋበትም ነገር ግን ዲያብሎስ የራሱን መልክ አድርጎ ወዳጅነትን ፈጥሮ እንዳይቀጥል በዘፍጥረት ምዕራፍ 3:15 ላይ እግዚአብሔር ጠላትነትን አደረገ። የሰይጣን ዓላማ የእግዚአብሔር መልክና መንግስቱን ማበላሸት ሲሆን የእግዚአብሔር ዓላማ ደግሞ የሰውን ልጅ ወደ ዘላለማዊ ሐሳብ ወይም ደግሞ እቅድ ውስጥ ማምጣት ነበር። ሰውን ወደ ነበር